ማንቸስተር ሲቲ ሁሉንም ካሸነፈ አርሰናልን ያሸንፋል ማለት ነው 33ኛው ሳምንት ላይ አርሰናል ሁሉንም ካሸነፈ ላይ ያሸንፋል ማለት ነው በቃ አለቀ አሲምፕል አዛት ሁሉንም አሸንፍ ዋንጫውን ታገኛለህ ዘ ዊነር ቴክሲቶር ይባላል ግን እንደ ዘንድሮ ፍክክር የሚሆን ይመስላል ሚጥሉ አይመስልም ሁለቱም ቡድኖች ሚጥሉ ይመስለኛል እኔ እንዲያውም ሰሞኑን የኔ ግምት አሁንም ወደ አርሰናል ያደላል ተመሳሳይ ነው የኔ ግምት ነው ያልኩት የኔ የድጋፍ ጉዳይ አይደለም ቀጣይ ጨዋታዎችን ሁሉ ስታይ ወደ አርሰናል ያደላብኛል ሁኔታው ቅድምም ያነሳናቸው ማንቸስተር ሲቲ የሚፈተንባቸው አዌ ጨዋታዎች አሉ አይደል እነ የአርሰናል ሲዝን ራኒን የመጨረሻዎቹ ጨዋታዎች ሪላቲቭሊ በጣም ቀላል ናቸው ከአራቱ የመጨረሻዎቹ መርሃ ግብሮች ሶስቱ የለንደን ደርቢዎች ናቸው በለንደን ደርቢ ደግሞ እንደምታውቀው አነሳ ያሉት ቼልሲ አይደለም የቀሩት እነዛን ሁሉ ማሸነፍ ይችላል በሚል ነው አሁንም ወደ ምንድነው ወደ አርሰናል ያደላብኛል የኔ ግምት